አንድ ሰው አካውንት ተሰረቀብኝ የሚሉ ሰዎች ስለሚኖሩ አካውንታችሁን በሰው ስካን ቢደረግ ወይም ቢሰረቅ የማስመለስ መንገድ የሚያሳይ ስቴፖችን ላሳያችሁና እዚች ጋር ከወርልድ ክራፍት ፕሌየር እና ከወርልድ 26 ሲዝን 2 ከነሱ አጠገብ ፍሪ ኮይን አለ። ከፍሪ ኮይን አጠገብ እዚህ ጋር 3 ኦፕሽኖች አሉ። ይሄኛው ኦፕሽን አዲስ አፕዴቶች ሲመጣ የሚያሳየን ሲሆን ይሄኛው ደግሞ ስለ አቺቭመንታችሁ ስለ ዩቲዩብ ቻናላችሁን፣ ቴሌግራም ቻናላችሁን፣ ፌስቡክ እና ኢንስታግራም ቻናላችሁን የሚያስተዋውቁበት ሲሆን እዚች ጋር ደግሞ ከነሱ መሀል ላይ ያለችው ሴቲንጉ የምትለውን ስለምንፈልግ እዛ እንገባለን። እዚህ ጋር እንደምታዩት እዚህ ታች 5 ኦፕሽኖች አሉ። ጌም፣ ዲስፕሌይ፣ አውዲዮ፣ ኮንትሮል እና አድቫንስድ። እኛ የምንፈልገው ነገር አድቫንስድ ስላለ እዚህ ጋር ቀጥታ እንገባለን። እዚህ አድቫንስድ ውስጥ ከገባን በኋላ እዚች ጋር የጎግል አካውንቷ ዲስኮኔክት ትላለች። ቀጥታ እንዲህ ታረጓትና ቀጥታ ኮኔክት ታረጋታላችሁ። አሁን እኔ ኮኔክት ካላረጋት እሺ፣ እዚህ ጋር እንደምታዩት አካውንቱን ኮኔክት አድርጌዋለሁ። እዚህ ጋር አካውንቱን ኮኔክት ካረጋችሁ በኋላ አካውንታችሁ ቢሰረቅም ባይሰረቅም ማስመለስ ትችላላችሁ። እዚህ ጋር አንዳንድ ሰዎች አካውንታቸውን እንደ አዲስ መጀመር ወይም ጌሙ እንደ አዲስ መጀመር ከፈለጉ እዚች ጋር ዲሌት ፕሮፋይልና ሪስታርት የምታል ዲሌት ያላችሁን የክላን ምናምን ፕሮፋይሎች ይደልትባቸዋል። ይሄ ሪስታርት ፕሮፋይል ደግሞ ሙሉ ጌሙን እንደ አዲስ ማስጀመር ማለት ነው። እዚህ ጋር ያለውን ዳይመንድ ቡድኖችን እንደ ተጫዋች ምናምን አርማውን የክለቡ እና ብርህን እንዳለ ይጠፋል ማለት ነው። ስለዚህ እዚች ጋር ከታች እንደተጻፈው እዚህ መልእክቱ ላይ እዚህኛው መልእክቱ ላይ እዚች ጋር ዲሌት የምትለውን ጻፉና ድጋሚ መጀመር ትችላላችሁ። ሪስታርት አድርጋችሁ እንደ ድጋሚ ይላል ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስላል። ሌላ ጊዜ አበደና ባንገር በሆነ ቪዲዮ ተመልሰን እንመጣለን። እስከዛ ሰላም ነው።